ኤልሳቤጥ ቤት ስትሄድ በማኅፀን እያለ ለእናታችን ለቅድስት ድንግል ማርያም አምላክን በማኅፀንሽ የተሸከምሽው ከሦስት ወር በፊት ማለት ነው። በማኅፀን ሆኖ የሰገደው ሐዋርያው ቅዱስ ዮሐንስ ዛሬ የተወለደበት ዕለት ስለሆነ ደስታን በደስታ ታጅበን ደስታን ተመልከን ነው የምናመሰግነው። እኛንም እንዲባርከን እኛንም ልቦናችንን እንዲያቀናልን ጉሮሯችን እንዲበላልን በአማላጅነቱ እንዲጎበኘን ማለት ነው። ስለዚህ ስናመሰግን የምንባረከው እኛንን እግዚአብሔርን ስናገለግል በረከት የምናገኘው እኛንን። ዝማሬው ይቀጥላል፣ ምስጋናው ይቀጥላል። አብረን እናመስግን። የአማልክት አምላክ የጌቶች ጌታ በጸናው ክንዱ ሁሉን ሊገዛ ሁሉ ይሰግድ ለሥላሴ ሁሉ ይሰግድ ሁሉ ይሰግድ ለሥላሴ 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 ሁሉ ይሰግድ። ዮሐንስ ደመና ሰማይ ዮሐንስ ደመና ሰማይ ደመና ሰማይ ዮሐንስ ደመና ሰማይ ደመና ሰማይ ዮሐንስ ዮሐንስ ደመና ሰማይ ዮሐንስ ደመና ሰማይ ዮሐንስ ደመና ሰማይ ዮሐንስ ደመና ሰማይ ወላዲ ይሰምር እግዚአብሔር ይሰምር 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 ጸሎተ ጻድቅ ይሰምር ጸሎተ ጻድቅ ዝማሬ መላእክት ያሰማልን። እግዚአብሔር ይመስገን። ጸሎተ ጻድቅ ይሰምር እግዚአብሔር እግዚአብሔር ጻድቃን ወዳጆቹ ጸሎታቸውን ይሰማል። የጽናት የትዕግስት ውጤት የሆነውን ዛሬ ሰኔ 30 ቀን ሁለቱ ቅዱሳን ብቻ ሳይሆን በዙሪያቸው ያሉ እግዚአብሔር ቤተሰቦች ደስታ ተካፍለዋል፣ የደስታ ባለቤቶች ሆነዋል። ስለዚህ መልካም ፍሬ
ጽናታቸውን፣ ትዕግስታቸውን፣ መልካም ስረታቸውን፣ ቀና ሕሊናቸውን አይቶ ለሁላችንም መጽናኛ ለሁላችንም የሚበቃ በረከት የሚሆን ምክሮ ሰጥቷቸዋል። ስለዚህ የመጣነው ለማመስገን ነው። የመጣነው ለቅዱስ ዮሐንስ በረከት ምልጃ ለመካፈል ነው። ሁላችንም እየዘመርን እያመሰገን በረከት መሳተፍ አለብን። ስለ የግል ሕይወታችን፣ ስለ ሀገራችን ዛሬ 2018 ዛሬ ሰኔ 30 ቀን እንዳደረሰን የዛሬ ዓመት ደግሞ በሰላም እንዳደረሰን በምስጋና በጸሎት በማንኛውም ጠዋት ወደ እግዚአብሔር ድምፃችን የምናሰማበት ጊዜና ሰዓት ላይ ያለ ነው። አብረን ወደ ቆይታችን ጋር እግዚአብሔር እናመሰግናለን።